ከዛ በመቀጠል እንግዲህ ያው ስሜ ሙሐባ ሁሴን ሐሰን ይባላል የሲዳማ አቡአባል ኸይር እስላማዊ ማህበር ዋና ሰብሳቢ ነኝ እንግዲህ አሁን ያለንበት ሐዋሳ ከተማ ላይ አላሙራ ተራራ አናቱ ላይ ነው ያለነውና በጣም ከፍታው እንግዲህ ተመልካቾችም አይቶት ሊሆን ይችላልና በጣም ከፍ ያለ ቦታ ነው ታሪካዊ ቦታ ነው እዚህ ቦታ ላይ 300 ወይም 200 ዓመት በላይ ያስቆጠረ አካኮ መስጂድ የሚባል ወደዛ አካባቢ ያለ መስጂድ አለና እዚህ አካባቢ ያሉ ሙስሊሞች እንደመኖራቸው ባወቅን ጊዜ ይህ ቦታ ለታፊዝ ይሆናል ቁርአን ህፍዝ ማዕከል ለማድረግ ይሆናል የሚል እቅድ ተይዞ ነበር በተያዘው እቅድ መሰረት እንግዲህ በመጀመሪያ ደረጃ ወደዛ ይሄ ወደ ታች አካባቢ የሚታይ ግዛዊ መስጂድ ተገንብቷል ከዛ ቀጥሎ ደግሞ 5 ክላሶች የመድረሳ ክላሶች ተገንብቷል ከዛ በኋላ ደግሞ አልহামዱሊላህ አላህ ፈቅዶን ይሄ መስጊድ መገንባት ይችላልና ዛሬ ለኛ እንግዲህ ሲዳማ አካባቢ ታሪክ እንደገና የተወለደበት የታደሰበት ቀን ነው የመስጊድ ምረቃ ብቻ ሳይሆን አሁን ዛሬ ያደረግን ያለነው መስጊድ ያስመረቅን ብቻ ሳይሆን የአያቶቻችን የአባቶቻችን ታሪክ ያሳደስን ያለን ቀን ነው ብለን ነው የምንወስደው የዛሬው ቀን ማ የሆነ ነው ኩለሳውም አታ ታሪክ ነው ያ ታሪክ አማንከሎሳ አማንከሎሳ ባታችንም እዚህ ከድማ ከዛ አካባቢ ተገርኖ ኮን የአካባቢ ሽማግሌዎችም እዚህ ከድማ አማንከንከለዶ ወና ዩሞገደ ኮይበዳ ሁጭራው ቅድም እንዳልኳችሁ ሁሉም ሰው እዚህ ነው ማጋኑ አካባቢ ነው ማጋኑ ከሬ አሰናራኩ ለን እዚህ ከጸለየ በኋላ አላህ ሰላም ይሰጠናል አማንከው ጅዳኖ ንንከነ ታኮፋንን ኮህን እኛም በዛ መንገድ ነበረ እዚህ የለምን እየጠየቀን ያለነው በዛ መንገድ ነበረ ባተትን ነው ይሄ ቦታም ቦታኩን ነው ንንከው የኛ ነው መሬቱም የኛ ነው ሲጀምርም ኡምንከው የራሳችን ነው ጋባድነ አንግተተ ግብረ ለመንግስት ግብር እየገበረን እየሰጠን የመጣንበት ቦታ ነው ማስጊዳ ሆኖ የኔሞተ ሳንተ ጆልቼ ዳድኖ ለመስጊድ ሲባልም እኛ አንድ ዶልቼ አልወሰድንም ነጸልላህ መስጊድ ማጋኑ ኮመናም ሞተ ሀግድነ አላህ ቤት ከተሰራ በኋላ እኛ ምን እናደርጋለን ብር ብለን ነጻ ነው የሰጠነው አንንከ አማንከ አሻኖ በርነ ካዮች ማጋኑ ጭጣባ ማተሞነ ቀን አባታችን እናታችን እየሰሩ የመጡት ቦታ ይሄ ነበር እኛም ክርስቲያን ሳንል እስላም ሳንል እየተረዳዳን ይህች ስፍራ ቤት ሲሰራ እኛም ብዙ ዋጋ ከፍለናል አካው ህዝብም ከፍሏል ዋጋ ተባብሯል ሌሎችም ደግሞ ከዚህ የሚመጡ እንግዳም ተቀብለን እኛም እንደኛ ማለት እነሱም ለኛን ሊረዱ አካው ሙስሊም ሊረዱ መጥቶ